ሰላም እንዴት ናችሁ? ዛሬ ወሰነን አዲስ ኤፒሶድ ጀምረናል። አዲስ ኤፒሶዳችን ኢንተርቴይንመንት የሆነ አይዲያ ነው ይዘንላችሁ የመጣ ነው። ለሁሉም ደግሞ የሚያስገርም የሚያስደንቅ ብለን ያሰብናቸውን ብዙ ነገሮች ስለ ህይወታችን እናወራለን ብለን አስበን የመጣ ነው። ዲያፍኔትሊ ይሄ ቢትዊን አስ የተባለ አዲሱ ፖድካስታችን ነው። ይሄኛው ፕሮግራም ደግሞ ሞስትሊ የሚያጠነጥነው ኢንተርቴይንመንት እና አዝናኝ የሆኑ ሀሳቦች ላይ ነው። አዝናኝም ባይሆን እናወራለን። ያ የሚሰማን ነገር ማንኛውም ነገር አውጥተን እናወራለን። ያዝናናል ብለን ሳይሆን በቃ ማውራት ስንፈልግ እናወራለን። አዎ እናንተ ማውራት አለባችሁ ያላችሁን ጉዳዮች ያነሳን የምናወራው ይሆናል። የዛሬው ፕሮግራማችን ምን ላይ ያጠነጥን ይመስላችኋል? አረ መጀመሪያ ራሳችንን ማስተዋወቅ የመጀመሪያችን እኮ ነው። እኔ ከአብረን ብዙ ጊዜ ቆየን ስለመሰለኝ ማለት ነው ቀጥታ ወደ ስራ ነው የገባሁት። ቀጥታ ሁሌ ስለምታደርግ ታውቀኛለሽ። በጣም ስራ ስለምወድ ነው። አሁን ራስሽን አስተዋውቂ። እስቲ ራስሽን የማስተዋወቅ እንትንሽ እኔው እኔ ኪያ እባላለሁ። በቃ ኪያ እባላለሁ። አመሰግናለሁ። እሺ እኔ ፍሬ ሰላም። አረ ፍሬ ይባላል። ፍሪታ ትባላለች። ፍሪታ ይባላል። ያው እንግዲህ ለሶሻል ሚዲያ አዲስ ብንሆንም ዛሬ በይፋ ጀምረናል። እንደምታዩት ደግሞ አቀራረባችን አዲስ አንመስልም አይደለ? ወሬ ስለምትወድ ኤክስፒሪየንስ ነን። ግን ያው ምን መሰላችሁ ወደ እናንተ ለመጣ በጣም ብዙ ጊዜ በወሬ ይሁንላት ደንበኛ ሀሜተኛ ወሬኞች ነን። ለማንኛውም እንግዲህ ይሄ የመጀመሪያ ኤፒሶዳችን ነው። እንኳን ደህና መጣችሁ ብለን ፕሮግራማችን እንድትከታተሉ ጋብዘናችሁ። የኛ ፖድካስት ከዚህ በኋላ የሚመጣውም ሆነ የዛሬው የሚያጠነጥነው በቃ ስለ ህይወት አጋጣሚዎች ምንፈራቸው በድብቅ ምንይዛቸው ነገሮች የለም በግልጽ የምናወራበት ፕሮግራም ነው። በህይወታችን የሚገጥሙን ውጣ ውረዶች አሉ፣ አዝናኝ ጊዜያቶች፣ የሚያሳዝኑ ጊዜያቶች፣ እነሱን እንወያይበታለን ብለን ወሰነን የመጣ ነው። ለዛሬ በምን እንጀምር? ያው ለዛሬ ያዝነው ሀሳብ እንኳን ምንድነው ትኩረት ሰጥተን የማናያቸው ነገር ግን ህዝቡ በአጠቃላይ ሊስማማበትና ሊጠላቸው ወይም ሊያናዳቸው የሚችሉ ሀሳቦች ነው ያነሳናቸው። ኖርማል ናቸው ግን ደግሞ በጣም የሚያናደድ በጋራ ህዝቡ የሚናደድበት ተስማምቶ የሚጠራው ነገር እኛ የምንናደድበት በጣም ብለን ያሰብናቸውን ነገሮች እንወያይበታለን። ያ እንደም የመጀመሪያው ሀሳብ ምን መሰለሽ ብዙ ልጅ ታለኝ ከነሱ ውስጥ አንደኛ ምንድነው በጣም ቸኩለሽ እየሄድሽ እያለ በመንገድሽ ላይ በፊት ለፊትሽ ቀስ እያለ የሚራመድ ሰው በጣም ነው የሚያስጠላው። ወይ እነዛ ሰዎች እውነትሽን ነው በጣም ነው የሚያምሩ። ልክ እንደዚህ እየሄዳችሁ ምናምን መንገድ ላይ ቸኩላችሁ ለስራ ምናምን እየቸኩላችሁ እየሄዳችሁ ወደ ግራ ስትል ወደ ግራ፣ ወደ ቀኝ ስትል ወደ ቀኝ፣ ወደ ፊት ከዛ የሆነ ሰዓት ቆማችሁና መጨረሻችሁን ለማየት ምናምን ነገር ታያችሁን መራመድ እስኪጠፋችሁ ነው። በዛ ሰዓት ደግሞ ምን እንደሚሰማኝ ታውቂያለሽ? ገፍተረሻቸው ሂጂ ወይም ደግሞ ውስጥ ያለውን አግሬሲቭ አሳይቻቸው በቃ ብሄድ ደስ ይለኛል። ግን አንቺ የማትልቅ ሰው ነው ምናምን ቢሆን እኮ ችግር የለውም በቃ መራመድ እንደማይችል እናውቃለን ምናምን የሆነ ትዕግስት ሊኖረንም ይችላል። ግን ስንቸኩል አይታሰብም። ይሄ ወጣት የምንለው ሰው ጋር ይበዛል። ምን ሆኖ ነው ግን? ምን ሆናችሁ? ምንድነው የምታስቡት? ነው እንዴ ኳል ያለውን ሰው እያነበው ግን እኔ እንደዚህ አደርጋለሁ ብለሽ አስበሽ ታውቂያለሽ? ማለት ይሄ አንዳንዴ አውቀውት አይደለም ከፊታችን ናቸው። አንዳንዴ እኛም ልናደርግ እንችላለን። ባይዘው ወይ ምናምን መንገድ ላይ ይሄዳል ሜቢ ሰው ልንጠብቅና ምዞር ብለን ምናምን ነገር መንገድ ልንዘጋ እንችላለን። ካለ ማስተዋል ይመጣ ነው። ግን አንዳንዴ የምር አስቸኳይ የሆነ ቦታ ላይ ግን ሆን ብሎ ስልኩን ይዞ ስክሮል እያደረገ ምናምን የሚሄድ ሰው አለ። የነሱ ትንቅንቅ ያለ አሁን መገናኛ ላይ ሰው ስልክ ይጎረጉራል። እንኳን ለመጎርጎር እኔ ለመተንፈስ ቸገራለሁ። አንቺ ታሪክ ስላለሽ የመገናኛ ታሪክ ሌላ ቀን ብናወራውስ ይሻላል። እርግጠኛ ነኝ የኔን ታሪክ ብዙ የሚጋራ ሰው ይኖራል እዛ ቦታ ላይ። ለዛ ይሆናል እንግዲህ እና እናንተ ሰዎች እባካችሁ ቶሎ ተራመዱ። ጊዜው የሩጫ ነው። እንሩጥበት። እየሮጥን የወጣትነት ጊዜ ልስራበት ያለ እውነት ነው። እሺ አንቺስ ምንድነው? የኔ ደግሞ ምን መሰለሽ ያው የወዴ ነገር አይሆንልኝምና በወዴ ላስረዳሽ። በጣም ምን ማለት በጣም ትበላለች። በጣም ርቦኝ
የእውነት ታያችሁ በጣም ርቧችሁ ስለ ምግብ ብቻ እያሰባችሁ ሆዳችሁ እየጮኸ ነው። በቃ እየሳላችሁ ያላችሁት ቤት ገብታችሁ ስለምትበሉት ምግብ ነው፣ ስለምትወዱት ምግብ ነው እያሰባችሁ ያላችሁ። ቤት ገብታችሁ ኪችን ደርሳችሁ ምናምን ነገር ምግብ ስትሉ 5 ደቂቃ እየሰራው ነው ሲባል ይደርሳል ከትንሽ ደቂቃ በኋላ። በጣም እኮ የሚያስጠላ ስሜት ነው። ያልችልም ደግሞ እቺ 5 ደቂቃ እንትን አድርገናታል። ይሄ መግባቢያ አድርገናታል። ከ5 ደቂቃ ውጪ ደቂቃ የለም እንዴ? እባካችሁ ንገሩኝ። ኢቭን መንገድ እንኳን እየሄድሽ ማለት ነው ደረስቲ ወደ 5 ደቂቃ ደርሳለች። 5 ደቂቃ ነው ግን ከ5 ደቂቃ በኋላ 5 ሰዓት መንገድ ይኖራል። እኔ ርቦኝ እንደዛ ስባል ሆቴል እንትን ምግብ ቤት ምናምን ራሱ ገብቼ ርቦኝ ራሱ ባይሆን ምግብ አዝዤ መጠበቅ በጣም ያስጠላል። በጣም ሲመጣ ከባድ ነው። እኔ ማስበው እሱን ብቻ ስለሆነ ምንም ማድረግ አልችልም። በቃ ምግቡን ብቻ ነው ማስበው እና ቤት ውስጥ እንደዛ ስባል ምናምን ነገር ሰዓቱ አመታት ነው የሚሆነው፣ ደቂቃው ለአመታት ነው የሚሆነውና እንደዚህ አይነት ነገሮች የሚያናድዷችሁ ሰዎች እኔ በጣም የሚያናድድ ሚቱ በጣም ያናድራል። በምግብ የሚጨክን ሰው አይኖርም ብዬ ተስፋ አደርጋለሁ። እንደዛ ይመስለኛል። አዎ በጣም ይሄ ከባድ ነገር ነው። በምግብ ደግሞ ባንደራደር ባይነን ካቱም የምግባችንን ነገር አደራ። ውጪ ታረበን ይሆናል የምንመጣው ሸቶን ምግብ ምናምን ነው የምንመጣው እና እዛ ሰዓት ደግሞ ከሱ ውጪ ምንም አሸተሽ የምታስብ እኔ ስለ ምግብ አታውሪ በቃ አልችልም። ለማወራው ነገር ሁላ በቃ ምግብ ነው። እኔም እወዳለሁ፣ እናንተም ትወዳላችሁ፣ ሁላችንም እንወዳለን እና ደግሞ ርቦን መጠበቅ አንችልም። በቃ ባለው ነገር ስጡን፣ ሲርበን ተረዱን። አዎ ያታናድኝ እኔ አረጃለሁ አረጅ እችላለሁ። እንግዲህ በመራብ የሚያረጁ የመጀመሪያው ሰው እሷ ናት ማለት ነው። በጣም ነው። እኔ ደግሞ ሁሉንም ህዝብ ተስማምቶ የሚያሳብደውን ነገር ልንገርሽ፣ እኔንም ጨምሮ ከህዝቡ መሀል ከሆንሽ ማለት እብድ ቀጥይሽ እንዳልዘዱ እንደ ህዝብ ማለት ነው። ሁላችንም በአሁኑ ሰዓት ላይ የምንጠቀመው ምንድነው? ኢንተርኔት። እሱ የሚታወቅ ነገር ነው። ኢንተርኔት ነው ላይፍ ምናምን ነገር ይዛዊት ኢንተርኔት አወጣ። ከዛ ስራ ላይ ሆነሽ ሊሆን ይችላል፣ አሳይመንት እየሰራሽ ቴክስት እየላክሽ ሊሆን ይችላል። ብቻ በጣም ቸኩለሽ ብር ራስ ትራንስፈር ታሪክ እስቲ በጣም ቸኩለሽ ዳታ ስታበሪ ኖ ኢንተርኔት ኮኔክሽን ካልሆነ ደግሞ እሱ ነገር ዳታ ካለሽ ደግሞ ቴሌ አረ ወዲያው ደግሞ ኮኔክቲንግ ሎዲንግ። እነዚህ ቃላቶች ግን ማን ይፈጠራል አላውቅም። ኢንተርኔት ከተፈጠረ ምን ይሰራል? ኮኔክቲንግ ኦልሬዲ ኮኔክት አድርጌዋለሁ አይደል እንዴ? እንደማላ እንዴ አንዳንዴ እንደዚህ የምናደርገው እንደዚህ አይነት ነገር ሲፈጠር ስልካችን እናበረዋለን። ዋይፋይ ይበራል ይጠፋል። ግን እኮ ምንም ለውጥ የለውም እኮ አሁንም ሎዲንግ ነው። በሲፈልገው ብቻ ነው የሚሰራው። እኛ ስንቸኩል አይሰራም። በጣም ሞስት ኦፍ ዘ ታይም እኔ ምንድን ማድረገው መሰለሽ አንዳንዴ ኤርፕሌን ሞድ አበራና ማለት ነው ልክ አጠፋና ከዛ መልሼ አበራዋለሁ ማለት ነው። የሚሰራ እየመሰለኝ እኮ ነው። እንትን ነው የአውሮፕላኗን ስዕል ምናምን ስትያጥሮ ጣይዳ ኔትወርኩን ይዛልሽ የምትመጣ ምናምን መስልሽ ነው። ያው መስመር ላይ ከተገናኙ አየር ላይ እዛው ከተገናኙ እንዲገናኙ እንትን ነው። ይሄ በጣም ነው የሚያናደው። እና ደግሞ እንደ ተፈጥሮ ሆኖብን ምንድነው የምናደርገው? ስልካችን አለማየት ከዛ የሆነ ይሄ ምንድነው የሚባለው ተአምር ተፈጥሮ የሚጠብቀን አይነት ነገር እንደዛ ነው የምናስበውና የኔትወርክ ነገር እንዳጠቃላይ እንደም እንደ ሐሳብ ህዝቡን ነው የሚያናግረው። መንግስት ራሱ በየቦታው በየቤታችን ምናምን ነገር ዋይፋይ እንደ ሐሳብ ሁሉም ቦታ ቢደረግ ይሄ ዋይፋይ መደረጉ ብቻ አይደለም ስፒዱ በጣም ቢፈጥንልን እሱ በቅርቡ 5G ገባን እንዴ? ከውቀት ርቅ ያለ 5G ገብቷል። ከገባ እንግዲህ ያው ነው ላይክ ገብቷል፣ ግን ስራ አልጀመረም ነገር አናና ከገባ ለምን አልጀመረም? ለምን ዝም ማታቂ ነገር ለንታሪያለሽ? ፍርዬ ባይ ዘ ዌይ ኢንተርኮኔክሽን አለና እናስጀምርላችኋለን። ግን አታናዱን፣ እስከሚጀምር ድረስ አታናዱን። በቃ ፈጠን ይበልልኝ። እኔ ዋይፋይ ከፍዬ ነው እንዴ ነፃ አይደል? እውነት ነው። ብራችን እስከከፈልን ድረስ የከፈለው ማግኘት አለብን። ሌላኛው አትጓጊ ላወራ ነው። እኔ ምን ይጠብቅ ነው ላወራ ነው። ሌላኛው ምን መሰላችሁ? ታክሲ ለመያዝ እንሰለፋለን። ያው ኢትዮጵያዊ ነን። ባስም ይሁን ኦሎ ዘ ታይም ነው እንሰለፋለን። ድንገራችሁ የባስ ታሪክ መገናኛ ማንታታስ ከመገናኛ ወደ ስራ መንገዳችን በዛ ስለሆነ መገናኛ ሳንሳለም አንሄድም። ስራ እና ስራ ቦታዬ መገናኛ ባስ
እየጠበቃችሁ ሌላ ቦታ ደግሞ ታክሲ ምናምን ተሰልፋችኋል። ከዛ በቃ እንደዚህ እያያችሁ ነው ባሱ መጣ። እኛ እዚህ ጋር ተሰልፈን እሱ ሄደው እዛ ነው። ከዛ ደግሞ እኛ እንሮጣለን። ሮጠን ደግሞ አልጭንም ሊል ይችላል። አያበሩም። አይታችኋቸው ከሆነ የት እንደሚሄዱ ምናምን አያበሩም። እኛ ዝም ብለን ነው የምንሮጠው። ሮጠን የለም ይላሉ። ታክሲዎችም እንደዛ እዛ ጋር የቆምነው እኮ ለሌላ ነገር አይደለም። ፍሬቻ አብርቶ የሚቆም መስሎ ከዛ ስንደርስበት እሱ ሄዷል። ሩጫ ላይ እንዴት ነው እንዴ እኛ እንደዚህ ስሮጥ አምራለሁ። ለታክሲ መረጣው ነው አይደለም፣ ለሁሉም ሰው ነው። ሁሉም ሰው የሚናደድ ይመስለኛል በጣም ማለት እዚህ ጋር ህዝቡ ተሰልፈው ከኋላ ጭን ይወጣሉ፣ ከፊት ለፊት አልፎሽ ይሄዳሉ። ከዛስ ደግሞ ወንበር እየጠበቅሽ ደግሞ እዚህ ጋር ተሰልፈሽ ከፊት ለፊት ይመጡና ቆርጦ ይገባሉ፣ ይበጠብጡታል። እኛም ባስ ተጠቃሚው ነው እንዴታችን እንዳለ ሆኖ እንዳስፈሸተን አደች እንደተኮሳት። አይ ግን በጣም ነው እንዴ ባስ በጣም ነው እኔ ስለመረረኝ ነው ማለት ለኤግዚቢሽን የቆመን ዛሬ ቦታዎች ነው መሰለኝ መስላቸው። እኔ በቃ የሚያናደኝ የሚያስሮጡ ነገር እኔ እንዳሯሯጤ ነውም አልከሰውም እንጂ በጣም ተሳለ በእኛ ሩጫ እኮ ነው ይመስለኛል። አንዳንዴ ሳስበው ነው በቃ አታጓጉ። በጣም ባታጓጉ። ይሄ ምንድነው ለሹፌሮች ትልቁ መልእክታችን ምንድነው? አታጓጉ። ከጫናችሁን ጫኑን፣ ከጫናችሁን ተውን እንደሆነ እንሮጣለን። ኢትዮጵያ በሯጮች አትታማም። ከዚህ የተነሱ የሯጮች ባክግራውንድ ስናጠና ከዚህ ነው የሚሆነው። ሹፌሮች ወያሎች፣ ቲኬተሮች እንዴ ዋንስ አፖን ታይም እኮ እናንተም ተጠቃሚ ነበራችሁ። አንታወቅም እንዴ? ከዛ ደግሞ የሆነ ታይምስ ኤጎ ነው የሚባለው ወደፊት ፎር ፊውቸር እኔ ሹፌር ሆናለሁ። ስለዚህ እየተሳሰብን የዛኔ እንዳላስሮጣችሁ እንከባበር። ግን አላደርገውም እኔ በጣም ተሳስቶኛል ነው ማለት ወይ እንግዲህ እነዚህ ትንንሽ የሚመስሉ ነገር ግን ህዝቡን በአጠቃላይ የሚያስማሙ ሀሳቦችን አንስተናል ብለን እናስባለን። አዎ እንግዲህ የቀርባል አለ ኦብቪየስሊ ብዙ ይኖራሉ። ግን እናንተ የራሳችሁን ሀሳብ በኮሜንት ላይ ያሳውቁ። ቀጣይ ላይ ምን ወያይባቸው ይሆናል። እንዲሁም ደግሞ ያው እንደመጀመራችን በቂ ያልሆነ ነገር ላቀረበን ይሰማኛልና ነገር ግን እናንተ ማበረታታት ስለሚያስፈልገን ሰብስክራይብ ያደርጋችሁ በደንብ እንድንሰራ እንድንዘጋጅ ያላችሁን አስተያየት ስጡን፣ አበረታቱን። ይሄ በቃላ ለአጠቃላይ ለሶሻል ሚዲያ አዲሶች ነን ከማየት ውጪ ያ ብዙ ጊዜ ፎር አወርስ ነው እናያለን ከማየት ውጪ ማለት ነው። በጣም እናያለን። አሁን ግን ያው ግን ለመታየት ቆርጠን ወስነናል። ያ ፓሽን አለን። ፓሽናችን እንድናወጣ እርዱን። ላይክ፣ ኮሜንት፣ ሼር፣ ኮፒ ሊንክ በማድረግ ተባበሩ። የመጀመሪያ ቪዲዮ ስለሆነ ብትወዱትም ባትወዱም ላይክ አድርጉ። ምን ችግር ለኛ ባይዘው 10 ላይክም ትልቅ ነገር ናት። አሁን ላይ አንድ ቪው ባየን ቁጥር ደውዬ ነው አይተሻል ቪያችሁ ጨመረ ብላለች። እንደዚህ ማባባላች ስለማይቀር አገዙን፣ ተከታተሉ። ቀጣይ ደግሞ አዳዲስ ሀሳቦች አሉን ያልተነኩ ኢትዮጵያ ውስጥ ብዙ ያልተወራላቸው ዓለም አቀፍ የሆኑ ጉዳዮችን ስለምናነሳ እባካችሁን ሰብስክራይብ ያደርጋችሁ አበረታቱን፣ ሼር ያደረጋችሁ አበረታቱን እንላለን። ያው በኮሜንት አሳውቁ ማድረግ አለብን። see you next time bye